እያከበርክ እኔንም አልፈ እኔንም የምታስከብር ቤተሰብንም የምታስከብር ለልጅ ክብር ያለ እኔ ስነ ስርዓት የለኝም። በጣም ደስ የምትል ሩታ እኔ በቃሽ ችግር የለውም። ስነ ስርዓት የለኝም። አፉን ሲከፍትብኝ ጸጥ ብለህ የምታይ ስነ ስርዓት ያለ ድንቅና ብርቅ ሰው ነህ እኮ። እሺ በቃ እኔ ደግሞ ይሄንን ነገር ዘላለሜን አልረሳውም፣ መቼም አልተውም። እምል አደርጋለሁ። ወይ ትፈርማለህ ወይ ምርጫ አንተ ነው። አይመለከተኝም። ሩታዬ ነው የምትይዘው። አላወራንም እኮ አይደል እንዴ? 10 ደቂቃ እንኳን አላወራሽኝም እኮ። አወራን። ከዚህ በላይ በምንም አይነት መንገድ ልንግባባ አንችልም። እንግባባለን። ለምንድን ነው ሰው አይደለንም እንዴ? ሰው ሆኖን ማይግባባል? እንግባባለን። ለምን ማንግባባው? እናንተ በታሪክ ነው ማንግባባው። ካሁን በኋላ መቼም መግባባት ምንችል እንኳን አልፈልገውም መግባባታችን። ኦኬ እሺ፣ ችግር የለውም በቃ እሺ። እንዳልፈርምልሽ ከፈለግሽ እንድፈርምልሽ ከፈለግሽ ልጅን ትይኛለሽ። እኔ ላሳድገው እኮ ለኔ ስትኛ በቃ እሺ። አንቺ ምርጫሽን ነው አንተ ያልሻለሽው። እኔ እንኳን ብፈልግ አንድ ህፃን ልጅ 5 ዓመት ከእናቱ ጋር ነው መኖር የሚችለው። ገባ ሩታ? ፈቅደሽ ከሆነ ችግር የለውም። የአንቺ ፍላጎት ነው የሚወስነው። እኔ ደግሞ አልፈልግም። ስለዚህ ፈቃደኛ ሆነሽ ስጪኝ። በጣም ብዙ ነገር ያየሁበት ልጅ ነው። እሺ እንደዚህ ብድግ አድርጌ ልሰጥክ አልችልም። ገና ነፍሱን ያላወቀ እንዴ አንተ ምን ሩታ ሁሉ ነገር ወደሽ ትችዋለሽ እንዴ? እንዴ አንዱን እንኳን ለምን ነገር ያየሁበትን ልጅ ልስጥህ፣ አንስቼ ልስጥህ። ማየት ስትፈልግ ከተመቸኝ ታየዋለህ። ሩታ ማየት ስትፈልግ አትበይ። በጎን እያወራሽ ያለሽው ሌላ፣ እኔ ጋር መስመጭ የምታወሪው ሌላ ነው እንዴ። ማያገኘኝ ቦታ ነው የምሄደው እያልሽ አልነበር እንዴ? ማንም ማያገኘን ቦታ ነው የምጠፋው እያልሽ አልነበር እንዴ? ለምን ትዋሻለሽ? ምንድነው የምጠፋው? ለምንድን ነው እንደዛ እያልሽ ነበር? ለምን ትዋሻለሽ? ለምን እጠፋለሁ? እኔ ውሸትሽ ለምን በዚህ ልክ ይበዛል? ለምን እጠፋለሁ? እና ለምንድን ነው እንደዛ ያልሽው? አሁን አንተ ውሸት እያልክ የምትደራረተው እኔን ውሸታም ለማስባል ነው? አዎ ውሸታም ነኝ። እሺ ምን ይምጣ? እሺ አዎ ነኝ። ልጠፋ? አዎ እሺ ልጠፋ ነው። እሺ ምን አላልኩም ልበል? ልጠፋ ነው አላልኩም? እሺ ልጠፋ ነው ልበል? እሺ ልጠፋ ነው። ምን ይፈጠራል? እሺ ሩታ በዚህ ልክ የልብ እንዲሰማሽ ያረገሽ ሩታ ተይ፣ የምሬን ነው። የሚጠቅምሽን መለየት አለብሽ። የሚጠቅምሽን እና የሚጎዳሽን መለየት አለብሽ ነው ምን አይነት ሰው እንደሆንኩኝ እኔማ በደንብ የሚጎዳኝ ስላወቅኩና ስለለየው እኮ ነው ከህይወቴ ልቅ ብለህ እንድትወጣልኝ ማድረግ። ምን ያህልማ እንደጎዳኸኝ እኮ አየሁት። ትናንትና የሆነ ሰው ሲመጣ እሺ ብዬ አክብሬ ተቀብዬ በእናትህ ሌላ ነገር አታስወራኝ። በቃ አንተ በጣም ለኔ ጥቅም ያለክ ሰው ሆነ ታይተሃልና እንደዛ ነው የምታስበው። የሚጠቅመኝ ይኸውልህ አንተ ከህይወቴ